ቤተሰቦቻችን እሁዳችሁን የረፍት ቀናችሁን ከኛ ጋር እያሳለፋችሁ ስለሆነ እጅግ አርገን እናመሰግናለን። አሁን ደግሞ የቤት ለእንግዳ ሰዓታችን ላይ ነው የምንገኘው። እንደተለመደው በጣም ትልቅ እንግዳ ዛሬም ቤታችን ይመጣሉ። ከህይወታቸው ከልምዳቸው ብዙ ነገር ያካፍሉናል። አብራችሁን ቆዩ። እናንተም ቤተሰብ ዛሬ በጣም ትልቅ እንግዳ ነው ቤታችን የሚመጡት። ከ20 ዓመታት በላይ በአዲስ አበባ ዩኒቨርሲቲ በመምህርነትና በተመራማሪነት ያገለገሉ አሁንም እያገለገሉ የሚገኙ ዶክተር አርካ አቦታ ናቸው ቤታችን የሚመጡት። እንደ እድል ሆኖ ደግሞ የኔ መምህር ነበሩ። በጣም የሚገርም ዶክተር አርካ የሚታወቁበት ምንድነው መሰለ በአዲስ አበባ ዩኒቨርሲቲ ተማሪዎች ብዙ ጋዜጠኞች አፍርተዋል ታውቃለህ። በተማሪዎች በጣም ነው የሚወደዱት። ተማሪዎች አዋተው ሞባይላቸውን እንዲቀይሩ አድርገዋልና አስብ በተማሪ ኪስ ከዛ ተርፎ ምን ያህል ቢያፈቅሯቸው ነው ምን ያህል ቢወዷቸው ነው። አሁን ራሱ አሁን ወደዚህ ሲመጡ መጽሐፍ አላቸው በጣም አሪፍ መጽሐፋውን ስለራሳቸው አውጥተዋል። የሶስት ኮከቦች ንትርክ የሚል ማለት ነውና እርሶ እሁድ ቤት ሂዱና ኢንተርቪው ስጡኛ እንሸጣለን ብለው ነው ተማሪዎቻቸው የላኳቸውና ይሄ ትልቅ ነገር ነው። ትልቅ እድል ነው። አይ ደግሞ ቅድም ከመምህርነታቸውም በላይ በኢትዮጵያ የፖለቲካ ታሪክ ውስጥ ኦልሞስት ዋናዎቹ በሚባሉ ሂደቶች ላይ ተሳታፊ ነበሩ። ከ60ዎቹ ከተማሪዎች ንቅናቄ ጀምሮ ከመሬት ለአራሹ ንቅናቄ ጀምሮ ከዛ በኋላ እስካሁን ያሉ ትልቅ የፖለቲካዊና ማህበራዊ ጉዳዮች ላይ ያቃሉ ይሳተፋሉም ደግሞ በንቃት የሚሳተፉ ናቸው። ሲጆስዬ ሂድና ታናሽ ስለሆንክ ዛሬ የሀዩን ቦታ ተክታል። ዛሬ ተክቻለሁ። ዶክተር ኖር ሰላም ነው። ገና መጡ ወደ እሁድ ቤት። ደህና ናችሁ? ሰላም ናችሁ? ተመስገን። መጀመሪያ እንኳን ደስ አሎት። መጽሐፎት ታተመ ተመረቀ እና የሶስት ኮከቦች ንትርክ አሁን ወጥቷልና እንኳን ደስ ያሎት። ተማሪዎቹ ብዙ አስተዋጽኦ እዚህ መጽሐፍ ላይ አድርገዋልና ተማሪዎቹ እጅግ በጣም ይወዱታል። መቼም ለእርሶ ያላቸው ፍቅር ልዩ ነው ይባላልና እስቲ ስለ ተማሪዎቹ መጽሐፉ ላይ እንዴት ነው አስተዋጽኦ ያደረጉት? ስለዛም አብረው እስቲ ንገሩን። በጣም ደስ የሚል ጥያቄ ነው። ተማሪና አስተማሪ አባትና ልጅ ናቸው። ተማሪ በአስተማሪ ነው የሚቀረጸው፣ አስተማሪውን በተማሪ ሪሼፕ ይደረጋል፣ ይቀረጻል። ተማሪዎች ቀርጾኛል ነው ምለው። ክፍል ውስጥ እንዴት እንደማስተምር አንዱ ምስክር ዮሴፍ ነው። ከቀድሞ ተማሪዎች አንዱ ነው። እውነተኛ ምስክር ነው ለኔ። እኔ ከተማሪዎች ጋር በቃ እውነት ነው ምላችሁ፣ አባትና ልጅ እንደኔ ልጆቼ ነው ምላችሁ። እኔ ተማሪዎች ጋር ያለኝ ፍቅር በጣም ሰፊ ነው። እንደው በአጭሩ ለመናገር አንዴ ምን ይሆናል፣ ክፍል አስተምሬ ከጨረስኩ በኋላ የመጨረሻ ማለት ክፍል የመጨረሻ ቀን ክፍል ላይ ይመርቃሉ። አባት ይመርቃል ልጆቹን። ከዛ ይመክራለሁ። የምመክረው መጽሐፍ ግዙ ነው። እነሱ አስተያየት ይጠይቃለሁ። ከዛ እነሱ የሚሰጠው አስተያየት ደግሞ መጽሐፍ ጻፍ ነበር። እውነቴን ነው የምላችሁ፣ መጽሐፍ ጻፍ። አንድ ቀን ሁልጊዜ በቢሮዬ ስር በትንሽ ወረቀት አስተያየታቸውን ጽፎ ያስገባሉ። አንድ ቀን ሲገባ አንድ የሃይ ስኩል ዳይሬክተር የሆነ ተማሪ የጻፈው ነገር ነው እና ምንድን ነው ምለው፣ መሬት ወርቅን የመሰለ ማዕድን ይዞ አይጌጥበትም፣ ያንተም እውቀት እንደዛ ነው፣ አትጌጥበትም አለኝ። እጅግ በጣም እንጂ ያስደነግጣል። ከፈትኩና አንስቼ ሳነባው ይሄ ነው። ከዛ በኋላ በስቴፕለር ከአጀንዳዬ ጋር ግጥሞችን፣ ስዶች፣ ሁሉ ነገር ከአጀንዳዬ ጋር እየሰፋው ቁጭ ያደርጋለሁ ለታሪክ። ምን ይታወቃል አንድ ቀን ጽፍ ይሆናል እነኚህ ልጆች አይለቁኝም እያልኩ ነበር። ግን ልንገራችሁ የነብር ጭራ እንደ መያዝ ነው የሚያስፈራው። ፈራው። እኔ ልጆች እንደዚህ ጻፍ፣ ወርቅ በውስጥ ወርቅ ይዘህ አታገጥበትም፣ አልተጠቀምክም፣ አላስተማርከንም፣ አላወጣውም እያሉ ይጨቀጭቁኛል። ለመጀመር ፈራው። እውነቴን ነው የምላችሁ።
ሁለተኛ እኔ በህይወቴ መጽሐፍ እጽፋለሁ ብዬ አላሰብኩም። እዛ ተነስ በቃ በሳ ተቆጨው። እንዴ ተማሪዎቼ እንደዚህ እያሉ የተማሪዎቼ በት ጓደኞቼም እንደዚህ እያሉን ብዬ ይህንን መጽሐፍ አንድ ቀን ከምሽቱ 9 ሰዓት እንዲሁ ነቃሁና መጽሐፍ ጻፍ የሚል በቃ መንፈስ መጣብኝ። ከዛ ጠዋት መጽሐፍ ውስጥ ገባሁ። ጽፌ 1700 ገጽ በውስጡ ምንድን ነው አሁን ምን እናያለን? ይሄ አንደኛ ርዕሱ የሶስት ኮከቦች ንትርክ ነው የምለው። የመጀመሪያ ኮከብ ባለ 6 ጫፍ የዘመነ ገደ ይሁዳ፣ ሁለተኛው ፕሮሌታሪያን ኢንተርናሽናሊዝም ወዛደራዊ አለመቃወምነት፣ ይሄ አሁን ፌዴራሊዝም። በእነኚህ በሶስቱ የታሪክ ወቅቶች የፖለቲካ ወቅቶች ውስጥ የኔ ፖለቲካዊ፣ ታሪካዊ፣ ኢኮኖሚያዊ፣ ባህላዊ፣ ርዕዮተ ዓለማዊ ውጣ ወረዶችንና ንትርኮችን ነው የሚያወራው። እንዴት አርጌ ከገጠር የገጠር ገበሬ ልጅ ነኝ። ትምህርት ካልተማረ ቤተሰብ ነው የተወለድኩት። ከዛ ቤተሰብ ተወልጄ እንዴት የእኛ ቤት በጣም ከትምህርት ቤት ሩቅ ነው። ባለፈው ከወንድሜ ከዶክተር ተሻገር ጋር ሶዶ ሄደን የተወለድክበትን ቤት ደርሼ ማየት አለብኝ አለ። በመኪና አልሄድም በእግር ነው የምንሄደው አለ። ኧረ ተው እባክህን አልኩ። ለራስህ ፍራ እንጂ እኔ ግድ የለኝም አለ። እሺ ብለን ከሶዶ ተነስተን 4 ወንዞችን ሲሻገር የነበርኳቸውን እያንዳንዱን ወንዝ በእግሩ ረግጦ 2 ሰዓት ተኩል ፈጀብን። 2 ሰዓት ተኩል ቤት ደረስን። ከወላይታ ሶዶ ከሶዶ ከተማ አንቺ ታውቂያለሽ። ከሶዶ ተነስተን ቦሳቃጫ ሩቅ ነው። 2 ሰዓት ተኩል ደረስን። ላብ ሆነን ያኔ እንግዲህ እኔ ሚዳቆ ነው ማክለው እንደ ሚዳቆ ቀጭኔ ያችን ተራራ ቅር ብዬ ነው የሚወጣው። ቁልቁለቱም በሩጫ ነው የሚወርደው። በየወንዙም በተሻገርኩ ቁጥር እግሬን ታጠባለሁ። አቧራይ እየታጠብኩ ሶዶ እገባለሁ። ተምሬ ውዬ 10 ሰዓት ወጥቼ ወደ ቤት እበራለሁ። እንደዛ ሆኜ ነው የተማርኩት። በጣም ይገርማቸዋል። ሰው በሰው ይነሳሳል፣ ይመሰጣል፣ መንፈሳዊ ቅናት ይኖሯል። እዚህ ይህንን መጽሐፍ አንደኛ ማስታወሳ መታሰቢያነት ብዬ የሰጠሁት ጓደኛዬ ነው። ሎንዶን ካንኮ ይባላል። ሎንዶን ካንኮ የአንድ ባላምበራስ ልጅ ነው። ሶዶ ተከራይቶ ይማራል። እኩያን ኦልሞስት ከኔ ትንሽ ዓመት ቢበልጠኝ ነው። አንድ አካባቢ ልጆች ነን። እሱ ሶዶ ይማራል፣ እኔ ከገጠር ተመላልሼ ይማራለሁ። ብዙ ተማሪዎች ከኔ ጋር የጀመሩ ስተው ወደ ቤት ሲመለሱ እኔ ውስጥ ገባሁ። ሎንዶን ተምረው ነገ እኔን ሊገዛኝ አይደለም ወይ? እኔ ድንች እየተከልኩ ወደ ኋላ ቀርቼ አሁን ድንች ተካይ ሆኜ ሊገር ነው? እኔ በቃ ድንች ተካይ ሆኜ አልቀርም ብዬ በሱ በጓደኛ የልኝ ነው የተማርኩት። በጣም የሚገርመኝ አሁን እንደው ባዮግራፊውን የህይወት ታሪኮንም ሳየው የመጽሐፎንም ርዕስ ሳየው በኢትዮጵያ ወሳኝ በሆኑ የፖለቲካዊ ሁነቶች ውስጥ እድሜ ፈቅዶና አጋጣሚ ፈቅዶ አይተዋቸዋል። የሚለየው ደግሞ ማየት ብቻ አይደለም፣ ዳር ሆኖ አይመለከቱም። መሀል እየገቡ ነው ሁሉንም ላይ የሚሳተፉት እና እዛ ውስጥ የሚመጣውንም ጣጣ የሚሸከሙት አብሮ የሚመጣ ኮንሲኩዌንስ አለ፣ እሱንም ይሸከማሉ። ይሄ ይህንን የሚገፋዎት ኢትዮጵያዊነት የሚለው ስሜት ነው እና ምንድን ነው አሁን እርስዎ ኢትዮጵያዊነትን እንዴት ነው የሚገልጹት? እጅግ በጣም ከባድ ጥያቄ ነው። ኢትዮጵያዊነትን እንዴት ዲፋይን ማድረግ እንችላለን? አጭር ዴፊኒሽን መስጠት የሚችለው ነገር ነው። ኢትዮጵያዊነት ከውስጥ የሚመነጭ ነገር እኮ ነው። ከውስጥ በልበልበልበል ሁኑ የሚል እኮ ነው። ደግሞ የእኛን ጊዜ ታስታውሳለህ፣ የአብዮት ጊዜ ነው የመጣ ነው። በወቅቱ የነበረው 6 ኮከብ ጫፍ ያለው ኮከብ ጊዜ እንዴት እንደነበረ ትምህርት ቤት ውስጥ እንዴት ሆነን ገና እኮ ከ4ኛና 5ኛ ክፍል ንቃተ ህሊናችን ዝቅተኛ እንኳን የነበረ ጊዜ ጀምረን እኮ
የለውጥ መንፈስ፣ የሀገር ፍቅር መንፈስ ከእኛ ጋር እያደገ እንደ ቁመታችን እየረዘመ እኮ ነው የመጣው። ዲቮሽኑ፣ ዴዲኬሽኑ፣ ቆራጥነቱ ለለውጥ። ለዚህ ደግሞ አሁን ሁለተኛ በጣም ትልቅ ሰው የወላይታ ተወላጅ ሰሎሞን ዋዳ ነው። ሰሎሞን ዋዳ የነ ጥላሁን የነ ዋለልኝ ባቺ ነው። ሪቮሉሽነሪ ነው። 11ኛ 12ኛ ክፍል እኔ እያለሁ ወላይታ ለአራተኛ ጊዜ ብሔራዊ ሰርቪስ ተቀጥቶ በየአመቱ ይሄዳል፣ ይሰረዝበታል። ትምህርት አሳድሟል፣ ተማሪ አስረብሿል፣ ትምህርት ቤት አዘግቷል እየተባለ ይሰረዛል። እየተቀጣ መጨረሻ ወላይታ ነው ያደረገው። እኛን ቀየረን። በእውነት ነው የምልህ፣ እኛን ቀየረን። እኛ እንድንለወጥ አደረገን። አገር ወዳድ እንድንሆን አደረገን። የነበረውን ስርዓት ኦፕሬሲቭ እንደነበረ አስተማረን። ገና እኛ ሃይ ስኩል እኮ ስንጨርስ በጣም ውስጣችን ተቀይሯል። ይሄ የሀገር ፍቅር በዛ አይነት ሁኔታ ነው የተገነባው። እኔ 5ኛ ክፍል እያለሁ ታሰርኩ። የዛን 5ኛ ክፍል ለምን? ባላምበራስ ጎረቤታችን ነበር። ከኔ አባት ጋር ጥለኛ ነው። አባቴን አሳሰረ። ለአባቴ ስንቅ ተሸክሜ ሶዶ መጣሁ እስር ቤት። እኔንም ስንቅ ያቀብለ ትንሽ እኮ 5ኛ ክፍል ልጅ ነኝ እና ስንቅ ሊያቀብል ነው ብሎ እኔንም አሳሰረ። ሳምንት ታሰርኩ። አባቴም ተፈታ፣ እኔም ተፈታው። ተመልከት እንግዲህ ይሄ የዛን ስርዓት ነው። ያ ስርዓት ወደቀ። ሁለተኛ ኮከብ መጣ። ደርግ ጊዜ እስረኛ ነበርኩ፣ ጦር ፍርድ ቤት። ያውም እኔ እውነቴን ነው እምላችሁ የሀገር ፍቅር ነው ያስቀረኝ እንጂ ውጪ ብዙ ጊዜ ተመላልሻለሁ። እኔ አንዴ ይቀራሉ ብዬ ተናድጄ እንትን ስል የሆነ ነገር ብልጭ አለብኝ። የፈለገ ነገር ይቅር፣ በአገሬ ድሃ ሆኜ እኖራለሁ ብዬ መምጣቴ እስካሁን ይገርመኛል። ኦልሬዲ ውስጥ ብልት ሆኗል። አንክድም፣ አትለቅም። ይልቁንስ የሚያሳብድ ምንድን ነው? ስትነካና መንገጫገጩ ምናምኑ ሲኖር በቃ ቅር ይለኛል፣ ያናድደኛል። ምንድን ነው ይላለሁ። ይሄ ንትርክ ነው፣ ለመጽሐፉም ንትርክ ነው ያልኩት። በጣም የሚያስገርም ነው ኢትዮጵያን የሚገልጹበት መንገድ፣ ለኢትዮጵያ ያሉት ፍቅር። ትምህርት ቤትም ክላስ ላይም እያሉ ከትምህርቱ ጋር ባይገናኝ እንኳን የሆነች ደቂቃ ስለ ኢትዮጵያ ነው የሚወራውና አሁን እንደነገሩን ገና ከ5ኛ ክፍል ልጅ ሆነው ጀምረው እንዲህ አይነት ፍቅር እንዲያድርቦት ያደረገው ቤተሰብ ነው፣ አስተዳደጎ ነው። ይነግሩት ነበር ስለ ኢትዮጵያ ቤተሰቡ። በጣም ደስ የሚል ነገር ነው። ያኔ ይገርማቸዋል። ቤተሰብ እንግዲህ ያልተማረ ቤተሰብ ነው። ስለ አገር ፍቅርም ስለ ምንነትም እንዲሁ ይነግርሃል እንጂ ይሄ ዌል ኮንሶሊዴትድ የሆነና ሀይሊ ኮንሽስ ከኮንሽስነስ ኢመርጅ የሚያደርግ ነገር ሊነግርህ አይችልም። ነገር ግን ብዙ ጊዜ አባቴ የሚነግረኝ ምንድን ያቀራራል። ማታ ማታ ገረርሳ ይባላል። እሱን ቁጭ ብለው ገረርሳ እኔን ቁጭ ያደረገኝና ገረርሳ እና ይሄ እንትን ነው መሸለል ይሸልላል እና ያስተምረኛል። ይሄ ኢንዲጂነስ ኖሌጅ ነው ገረርሳ። እና ገረርሳ አሁን አባቴ ስላስተማረኝ የዛሬው ጄኔሬሽን ተማሪ ገረርሳ አያውቅም የወላይታ። እኔ ግን ገረርሳ እዛ ሳስተምር መድረክ ላይ እያስተማርኩ ገረርሳ ሀይሲያ ተረት ነው፣ ሀይሲያ ማት ነው ማስገባው። በቃ ይገረማሉ። እና ያኔ ምንድን ነው ምለው አባቴ የድሮ ጦርነቶችን ያወራልኛል። የሰማው እንደዚህ ተዋግቶ ብሎ ይነግረኛል። ሲነግረኝ ሕፃን ስለሆንኩ በደንብ አይገባኝም። ለካ በእኔ ውስጥ ኢንሰርት እያደረገ ነበረ አባቴ። ኢንካልኬት ያደርጋል ማለት ነው አገር እና ይናገር ነበረ። አንድ ከዛ የበለጠ ብዙም የተማረ ቤተሰብ ስላልሆነ በሞደርን ወይ የሚያስተምረን ነገር የለም። ነገር ግን ትምህርት ቤቱ ነበር። በተለይ ትምህርት ከጀመርና ከተማን በኋላ እውነት ነው የምላችሁ በወቅቱ የነበሩ መምህራን ሪቮሉሽነሪስ ነበሩ። ብዙዎቹ ስለ ሀገር ይነግራሉ፣ ስለ ሀገር ፍቅር። ከዛ በላይ እኔ ደግሞ እንትን ሆንኩት ምንድን ነው መጀመሪያ እኔ ግራጁዌት ካደረኩ በኋላ የካቲት 6 ነው የተመደብኩት። ያኔ ደርግ ጊዜ የተመደብኩበት ትገባለህ፣ ትሄዳለህ፣ የትም አታመልጥም፣ አትሄድም። እኔ የካቲት ነው የተመደብኩት።
ለምን አዎ መምህርነት እዛ ነው። ምክንያቱም ምላሱ ትልቅ ነው ተባልኩ። ምላሱ ትልቅ ተብዬ እዛ ተመድቤ የነበርኩ ጊዜ ቶታሊ ተቀየርኩ እና በጣም የሚገርማችሁ ነገር አንድ ወደኋላ ልመልሳችሁ ነው። ከትምህርት ቤት ግራጁዌት ካረኩ በኋላ እኔ ግራጁዌት አሲስታንትነት ተመርጬ ነበር። ተመርጬያለሁ። ተነግሮኝ ተጠይቄ ደስ ብሎኝ የነበረ ጊዜ ነው። ደርግ የካቲት ሲመድበኝ ከተመደኩ በኋላ ጀርመን ዲሞክራቲክ ሪፐብሊክ ለትምህርት ሄድኩኝ። ጀርመን ዲሞክራቲክ ለትምህርት ቤት በሄድኩበት ጊዜ ጀርመን ዲሞክራቲክ ጀርመኖች፣ የምስራቅ ጀርመኖች እንዴት አገራቸውን እንደሚወዱ ልነግራችሁ አልችልም። እሞታለሁ የሚል ነው በሙሉ። በጣም ገረመኝ። ከዛ ብዙ እኔ ተጫዋች ነኝ፣ ቀልደኛ ነኝ። ከነሱ ጋር በጣም ጓደኛ ሆንኩ እና ወደ ቤተሰብ ይዞኝ ይሄዳሉ። ዊኬንድ ላይ ሁሌ ከነሱ ጋር ይሄዳለሁ እና ለአገራቸው እኮ የሚሆኑት እርቃናቸው ነው የሚነሱት እኮ። በዛ እኔ እውነት ነው የምላችሁ ዘፈን አላቅም፣ ሙዚቃ አላቅም ነበረ። መጨረሻ ላይ ምንድን ነው ይሄ የመልካሙ ይሄ የቲመት ምዞረት ዛለኛ ገሬ የምለው እሱ መጣብኝ በአይምሮ። በቃ ወደ ኢትዮጵያ መመለስ፣ ለኢትዮጵያ መታገል፣ ለኢትዮጵያ መሞት፣ ለኢትዮጵያ መቆም፣ ኢትዮጵያዊነት የሚል ስሜት አንደኛ ያ የጀርመኖቹ እዛ ላይ ሌላ ነገር ምንድነው 18 የኪዩባ ተማሪዎች ነበሩ እዛ ዩኒቨርሲቲ። የኪዩባ ዩኒቨርሲቲ ተማሪዎች ይኸውላችሁ ምነግራችሁ ቀን ተምረው ይውሉና ማታ ኤምባሲያቸው የቻይና ኤምባሲ በዚህ አለ፣ የኩባ ኤምባሲ በዚህ አለ፣ የአሜሪካን ኤምባሲ በዚህ አለ። የአሜሪካን ኤምባሲ የሚወራቸው ይመስላችኋል። ማታ ሁሉም ዩኒፎርም ለብሶ ኮርኔል ናቸው። ለካ ኮርኔሎች፣ ሻለቆች፣ ሻምበሎች ናቸው። ወዲያውኑ ጠመንጃ ይዙና አይገርማችሁ ተምረው ውሎ ከኛ ጋር መጥተው ሻወር ወዞ ዩኒፎርም ሚሊተሪ ለብሰው ደግሞ ጋ ጋ ጋ ጋ እያሉ ይሄዳሉ። ጀርመን ሁሉ መንገድ ይለቅላቸዋል። ሄዶ ኤምባሲያቸውን ክብብ አድርጎ ሲጠብቁ ያነጋሉ። ከዛ ጠዋት ደግሞ ክፍል ይሄዳሉ። ያ ኢንሰርት አደረገ በእኔ አእምሮ ውስጥ። ኩባኖች ለምንድን ነው ሀገራቸውን እንደዚህ የሚወዱት? ኩባኖች ለምንድን ነው መሪያቸውን እንደዚህ የሚወዱት የሚለው እኛ ከዛ አንድ በጣም የታወቀ ከነሱ ውስጥ የዓለም አቀፍ ኢንተርናሽናል ስፖነር የሚሰራ ላይ እንትን አለ። ስሙን ሁሉ አረሳም። ዶሚንጎ ይባላል። ዶሚንጎ ስለ ኢትዮጵያ ምን ያክል ቆዳ ምን ያክል ቡና የት እንደሄደ ያክል ያሳየኛል ለኔ እና ይገርመኛል። ከዛ አገራችሁን ኢትዮጵያ ታላቅ ሀገር፣ ጀግና ሀገር፣ በቀኝ ያልተያዘች ለነጭ ያልገበረች ያልተበረከከች የእሷ ልጆች እኮ ናችሁ። ሰው ይሰለቻል አይደለም? ዶሚንጎ አይሰለችም። ዴሊ እየመጣ ይላል ምንድን ነው ሌላው እንኳን ዘር ለኢትዮጵያ እንደዚህ እያለ እኛ ኢትዮጵያዊ የሆነን ደግሞ የሚል እኔ እንደዚህ ነው ብልድ ያደረኩት። በሂደት ነው ብልድ ያደረኩት። ለዚህ ነው ክፍል ውስጥ በእውነት ከትምህርት ውጭ ወጥቼ እመክራቸዋለሁ። ላቭ ዩር ካንትሪ፣ ላቭ ዩር ፒፕል፣ ላቭ ዩር ማዘር ፋዘር ሲነግረን ነበረ። አሁን ቅድም እንዳሉት ተማሪዎቹ በእርሶ ተቀርጸዋል። እኛ እንኳን በጥቂቱ እሁድ ቤት 3 አለን የእርሶ ተማሪዎች፣ አንዱ ጁሲ ነው። ኢቢሲ ደግሞ ብዙ ጋዜጠኞች አሉ እና አሁን እነዚህን 3ቱን እንኳን ምሳሌ ብጠቅስሎት በጣም ሀገራቸውን ይወዳሉ። በጣም ከሚገባው በላይ ትህትናና እውቀት አላቸውና በእርሶ ተቀርጸዋል እና በዚህ እስቲ ምንድን ነው የሚሰማውት? ተማሪዎቼ በእኔ በመቀረጻቸው ይኮራሉ። እኔ በምን ቋንቋ ልናገር መናገር ይችላለሁ? ምንም ማለት አልችልም። እኮራለሁ በጣም። ቤት እንኳን ተቀምጬ በቲቪ ሲመጡ የኔ ተማሪ ናት፣ የኔ ተማሪ ነው፣ የኔ ተማሪ ናት እኮ አሁን ቤተሰቦቼ ጭብር ያንተ ተማሪዎች መጡ ይሉኛል። እና አንዳንዴ ጓዳ ኮንኩ ና ያንተ ተማሪ የምናገረውን ስማ ያንተ ተማሪ ይላሉ። ሮጬ ይመጣሉ። በጣም እኮራለሁ በእውነት። በየቦታው ሲሄድ እንደዚህ ያኮሩኛል። ይሄንን አኩርቶኛል።
ይሄን ስለዚህ መጽሐፍ እንዲሁ የያዘውን ኮንቴንቱን ትንሽ ነካ አደረኩ እንጂ ያሳተሙ ተማሪዎቼ ናቸው። ከተማሪዎቼ ተስፋዬ በጣም አመሰግናለሁ። ማናዬ በጣም አመሰግናለሁ። ፈቃዱ የዮዳሄ ማተሚያ ቤት ባለቤት የኔ ተማሪ ነው። ይሄ መጽሐፍ አልቆ ማሳተም አቅቶኝ አመት ቁጭ አለ። ተስፋ ቆረጠኝ። ወንድሜ ዶክተር ተሻገር እኔ ስለት ገብቻለሁ ለአንተማ እንትን መጽሐፍ ለዚህ መጽሐፍ መታተም ስለት ገብቻለሁ አለ። ተጨነቀ በእውነት። የዚህ ዮዳሄ ባለቤት የኔ ተማሪ መሆኑን ደረሱና ይሄ እኮ እንደዚህ የማ መጽሐፍ የዶክተር አርካ መምሬ አዎ አምጡ በቃ አምጡ አለ። በእውነት እግዚአብሔር ባርኩልኝ፣ መርቁልኝ። ትልቅ ሰው ኮርቻለሁ። እሺ ከዚህ በላይ ለእኔ ክብር ምንድን ነው የምትሉት? እንደዚህ ማን ነው የሚያደርገው? ነብር የገደለ ፈረስ መሬት እንደሚሸለም እኔም ነብር በመግደሌ ተማሪዎቼ ይኸው እየሸለሙኝ ነው። ከተማሪዎቹ ጋር ያለት ግንኙነት የሚገርም ነው። እነሱም ነግረውናል። ግን ምንድን ነው ለምሳሌ ተማሪዎቹ ላይ ሊያሰርጹት የሚፈልጉት እንትን ምንድን ነበረ? ጋዜጠኝነት ወሳኝ ሙያ ነው። ጋዜጠኝነት ክቡር ሙያ ነው። ጋዜጠኝነት ኃላፊነት የተሞላበት ደግሞ ሪስኪ ሙያ ነው። ጋዜጠኝነት እውነት ነው። ብዙ ጊዜ መፈክሮች የተጻፉ አሉ። ጆርናሊዝም ኢዝ ትሩዝ ይላል። ጋዜጠኝነት እውነትነት ነው ይላል። ያለንበት ዓለም ደግሞ ምን ያክል ውስብስብ እንደሆነ እናውቃለን። በዚህ ሁኔታ ነው ጆርናሊስቶችን ለእውነት ታገሉ ብለን የምናስተምረው። ግን ለእውነት ታገሉ ሲባል የስ ጋዜጠኞች ለእውነት እውነት ምንድን ነው? እውነት እንዴት ነው? እሱ ሌላ ዲስካሽን ይፈልጋል፣ ዲስኮርስ ይፈልጋል። ጥበቡ በጣም ከባድ ነው። እርስዎ በጣም ብዙ እድሜውን ያሳለፉት በኢትዮጵያ ፖለቲክስ ላይ ነው። በትምህርት ህይወቱም የሚያስተምሩት ሚዲያ ኤንድ ፖለቲክስ የሚል ነው ረጅም ዓመት ያስተማሩበትና ምናልባት የኢትዮጵያን ብዙ ታሪክ እንደማወቆ ከህይወት ልምዶም ኢትዮጵያ የባህር በር ያጣችበትን መንገድ አሁን ደግሞ የባህር በር ይገባኛል የሚል ጥያቄ እያነሳች ነው ያለችውና ጥያቄዋንስ እንዴት ይመለከቱታል እርስዎ? እኔ ስለ ኢትዮጵያ አንድነት እኮ ሳስተምር በደርግ ጊዜ 11 ዓመት ነው የካቲት ያስተማርኩት። ፕሊዝ 11 ዓመት እኮ ኢትዮጵያ አንድነት ነው ያስተማርኩት። ኢትዮጵያ አንድነት ነው። ይሄ ምናልባት ላልገባው ሰው አይገባውም። እንግዲህ ምን ላድርግ እኔ የኢትዮጵያ አንድነት ለኢትዮጵያ አንድነት ለኢትዮጵያውያን አንድነት ይህንን ዛሬ ያለንበትን ዘመን ተመልከቱ። አሁን ካንትሪስ ዛት አር ብሮክን ኢንቱ ፒስስ የተበታተኑ ሀገሮች እኮ ያለውን ግሎባላይዜሽን ያለውን የግሎባላይዜሽን ኢምፔሪያሊዝም አይችሉም። አገሮች ብሮክን ሆኖ አፍሪካ ብሮክን ሆና አፍሪካን እኛ እነሱ እኮ ሌሎች የሚፈልጉት እናውቃለን አይደለም እንዴ? የሚፈልጉት ለራሳቸው እኮ ነው ወገኖቼ። አንድ ቪዲዮ ከውጭ ተላከልኝ። ቪዲዮ ርዕሱ ምንድን ነው? አንድ ፐብሊክ ሌክቸር ላይ አንድ ፕሮፌሰር የሚናገረውን ነው። ምንድን ነው የሚለው? how we have to underdevelop sub-Saharan Africa ይላል ርዕሱ። underdevelop ይልና የኛ ሀብት በነሱ ነው፣ የኛ ኑሮ በነሱ ነው፣ የኛ እድገት በነሱ ነው። አፍሪካ ካደገ እኛ እንደህያለን። ምክንያቱም የእድገታችን የኑሯችን ምንጭ አፍሪካ ነው ብሎ ያስተምራል ፕሮፌሰሩ። ግን አፍሪካውያን ይህንን አንረዳም። እኛ ኢትዮጵያውያን ይህንን ሁሌ ለኤምኤ ክላስ ተማሪዎች መጀመሪያ እሱን እሰጣለሁ። ያንን ያዳመጠ እንግዲህ ተማሪ ነው። ጆርናሊስት ማለት ይሄ ነው። ይህንን ለህዝቡ ማስተማር ነው፣ ማሳወቅ ነው፣ ማንቃት ነው። ጆርናሊዝም ኢዝ ኦክሲጅን። ጆርናሊዝም ምንድን ነው? ኦክሲጅን እኮ ነው። አለ ኦክሲጅን መኖር አንችልም አይደለም እንዴ? የጆርናሊዝም እኮ ፕሊዝ ህዝባችን እንዲረዳ ማድረግ ነው። ኦክሲጅን ኦፍ ዲሞክራሲ፣ ለዲሞክራሲ፣ ለእኩልነት፣ ለልማት፣ ለእድገት ይሄ ነው። ሌላው ኢምፖርታንት ነገር ያነሳችሁት ነገር ምንድን ነው? ይህንን አውትሌት ያጣ ነው
በኮንስፓይረሲ ነው። እንዴ ኮንስፓይረሲ ነው፣ በአድማ ነው፣ አድሞ ነው። ኢትዮጵያ አሁን ሌላ ነገር ውስጥ ልታስገቡኝ ነው። ምንድን ነው ኃይለ ሥላሴ የኔ ማስተርስ ቴሲሴ ኢትዮጵያን ፎሬን ፖሊሲ አንደር ኤምፐረር ኃይለ ሥላሴ ኮሎን አን አፕራይዛል ይላል ቤስት ሜተሰስ እና በዛ ላይ ምንድን ነው የኃይለ ሥላሴ ትልቁ ቪክቶሪ ኃይለ ሥላሴ ሩልድ ዚስ ካንትሪ ፎር 56 years ረዥም ዓመት ነው የገዙት። በረዥም ዓመት ውስጥ ምን ያክል ኢትዮጵያን አሳድጓል አልምጧል ቢባል ያንን ለውይይት ለምክክር ኦር ለዲስካሽን እንተው ይቀመጥ ጥሩ ነው። ምን ያክል ከዛ በላይ ማሳደግ አይችሉም ነበር ቢባል ደግሞ እሱም ለውይይት ይቀመጥ። እኔ እዛ ውስጥ አልገባም ሰፊ ነገር ስለሆነ። ነገር ግን ትልቁ የኃይለ ሥላሴ ፎሬን ፖሊሲ ዲፕሎማሲ ውጤት የሚባለው ኢትዮጵያን ሂስቶሪካሊ ወደ ኦሪጂናል ፕሌስ መለሱ። በዚህ ነው የተደነቁት። ከዛ ይህ ሂስቶሪካል ራይት የታሪክ መመለስ፣ በታሪክ የተሰራው ስህተት መመለስ፣ በታሪክ ያጣችውን ኢትዮጵያ ማግኘት ለኢትዮጵያ ትልቅ ዲፕሎማሲና የውጭ ግንኙነት ቪክትሪ ነበረ በዓለም አቀፍ ግንኙነት። ያንን ሂስቶሪካል ሪጌን ያደረገችውን ሪጌን እኮ ነው ያደረገችው። ዋት ሺ ሎስት ያጣችውን ነው የመለሰችው። አይደለም እንዴ? የማንንም አይደለም የጠየቀችው እኮ። ያንን እንደገና መልሰን ማጣት ሂስቶሪካል እንደገና ኤረር ነው፣ ትልቅ ኤረር ነው። ያ ኤረር ደግሞ ኢት ዋዝ ካልኩሌትድ አይ ቴል ዩ ሲስተም የነበረ ነው ድሮ። ኢት ዋዝ ፐርፐዝሊ ካልኩሌትድ ነው የሆነው። በዛው ላይ አረቦች ደግሞ ተመልከቱ፣ ታውቁታላችሁ። እስቲ አሁን መጨረሻ ላይ እርስዎ እመርቃለሁ ብለዋል አስተምረው ሲጨርሱ። እስቲ በምርቃት እንዝጋው። እኛ የአዲስ አበባ ዩኒቨርሲቲ ተማሪዎችን በጣም ነው የምናመሰግነው። የአዲስ አበባ ዩኒቨርሲቲ ተማሪዎች ለዶክተር አርጋ የምታደርጉት ነገር በሙሉ ከኢትዮጵያዊነት ከልጅነታችሁ በጣም እጅግ በጣም ያሰባችሁት ይሳካ፣ ተባረኩ እንላለን። እርሶስ ምርቃቶት ምንድን ነው? እኔ ምንድን ነው ተባረኩ ተባረኩ። አንድ አነሳሾች ናችሁ ተማሪዎቼ፣ አነሳስተውኛል። ለዚህ ደረጃ ያበቁኝ ተማሪዎቼ ናቸው፣ ባለውለታዎቼ ናቸው። ምስጋና ይድረሳቸው በያሉበት። ይባረኩ፣ ይብዙልኝ፣ በእውቀት ይደጉ። አሁንም ሰላም ጤና ለሀገሮ ስላደረጉት በምርምር በማስተማር ይህን ሁሉ ጋዜጠኛ ኢትዮጵያዊ ትውልድ በመቅረጾት እኛ ደግሞ በእሁድ ቤት በቤት ለእንግዳ ስናመጣዎት አክብሮታችንና ፍቅራችን ይድረሱትና እግዚአብሔር ይስጦት፣ እግዚአብሔር ያክብሮት። አመሰግናለን። ደግሞ ይሄ መጽሐፍ እንዳሉት በተማሪው ርብርብ ነው የታተመው። ስለዚህ ሁሉም ሰው የመግዛት ኃላፊነት አለበት። ሌሎች ከ5 በላይ መጽሐፍቶችን ጽፈው እንዳስቀመጡ ነግረውናልና ሌሎች መጽሐፍቶችንም ደግሞ እንድናገኝ ይህኛውን መጽሐፍ ሁሉም ሰው እየገዛ እንዲያነበው እኛም መልእክታችንን እናስተላልፋለን። ዶክተር በጣም ነው የምናመሰግነው ስለመጡ ስለተገናኘን ደስ ብሎናል። በጣም ነው የማመሰግናችሁ። እኔ በጣም ወዳችሁ በጣም አመሰግናችሁ በእውነት። እኔ እግዚአብሔር ይስጥልኝ፣ ባረኩልኝ በእውነት ሙሉ። ያው እንግዲህ ግፋታ ሁሌ ግፋታ ሄዳ ቅቤውንም ስጋውንም ጨረሰ። ዘንድሮ ብዙ በጣም ብዙ ብለን 2-3 መኪና ሞልተን እንሄዳለን። እዛ እናስመርቃለን።